ስልክ እኮ አሁን እኮ ከማንም ሰው ጋር ከምናጠፈው ጊዜ በላይ ከስልካችን ጋር እናጠፋለን። እንደው ምን ይባላል ሰዎች በተለይ ያለፉትን 500 ዓመታት ምናምን ከራሳቸው የማይነጥሏቸው ሁለት ነገሮች አሉ ይባላል። አንደኛው ቦርሳቸው ነው። በተለይ ድሮ ሰዎች ላይክ ቦርሳቸው ውስጥ ያሉ ነገሮችን አይተውም። እና ሁለተኛው ነገር ወንዶች ሲሆኑ ብዙ ጊዜ ራሳቸው የሚከላከሉበት ነገር ወይ ዣንጥላ ምናምን አይጠፋም። አሁን ግን ከነሱ በላይ ከኛ ጋር ማይለያይ በቃ የኛ ኤክስቴንሽን ነው የሚመስልሽ አንዳንዴ ስልክ ከኛ አይለይም እኮ በቃ የኛ ሌላ ፓርታችን ነው። ላይክ እኔ ከባለቤቴ ጋር ከማጠፋው ጊዜ ከልጄ ጋር ከማጠፋው ጊዜ በላይ ከስልኬ ጋር ማጠፋው ይበልጣል። ለምን ዋሻለሁ? አብዛኛው ሰው እንደዛ እንደሆነ እርግጠኛ ነኝ። ስልክሽ ነው ያንቺ ውሎ ማለት ነው። ጓደኛሽ ስልክሽ ነው። ከማንም በላይ ያንቺን ማይንድ ፕሮግራም የሚያደርገው ስልክሽ ነው ማለት ነው። ጓደኛሽ ምናምን ሁለተኛ ነው ማለት ነው። ስልክሽን ፕሮግራም እንዲያደርግሽ መፍቀድ አለብሽ፣ ግን በፖዚቲቭ ዌይ። ስልክሽ ላይ ምን እያየሽ ነው ነው ጥያቄ። ምን እያየሽ ነው? ለምሳሌ ቀልድ የምታይ ከሆነ ህይወት ይቀልድብሻል። በቃ በየሰዓቱ ቲክቶኩን ምኑን ፋን የምታይ ከሆነ ጊዜሽ ይሄዳል። አዎ ጊዜሽ ይጠፋል፣ ግን ህይወትሽ ላይ ምንም የረባ ነገር ለውጥ አይመጣም። በቀልድ ህይወትሽ አይቀየርም። ብዙ ሰዓትሽን ደግሞ የምታጠፊ ቁም ነገር በመስማት አንቺን የሚያሳድግሽን መንፈሳዊ ነገር ይሆናል፣ ዓለማዊ ነገር ይሆናል፣ የሰዎችን ኢንተርቪው ይሆናል፣ የሰዎችን የስኬት ምስጢር ይሆናል። ብቻ ኤኒቲንግ በስልክሽ ለራስሽ ህይወት መቀየር ምክንያት ካደረግሽው ደግሞ ይቀይረዋል እስከ መጨረሻ። ውሎ ማለት እሱ ነው። እና ዳሷ እኔን ከዛ በኋላ ቀየረኝ። በቃ ምን አይነት ፕሮግራም ነው ማየው፣ ከማጋር ነው ሙሉ የማይንድ ሴት ውሎ ማለት ነው። እና ሰዎች እስኪ አስቡበት። ይሄን ስትሰሙ ከማጋር ነው ጊዜያችሁ የምታጠፉት? ስልካችሁ ላይ ማጆሪቲው ታይም ምን ላይ ነው ስፔንድ የምታደርጉት? ላይክ ዩቲዩብ ላይ ቲክቶክ ላይ ማንን እያያችሁ? ዩቲዩብ ላይ ቲክቶክ ላይ ምን አይነት ፕሮግራም ነው በቴሌቪዥን የምታዩት?